ሰላም ጤና ይስጥልን ውድ አድማጭና ተመልካቾቻችን እንደምን አላችሁ? በዚህ ሳምንት የተሰማ ዜና አለ። በከሰም ክፍለ ጦር የነበልባል ብርጌድ በተለያዩ ግንባሮች ከአገዛዙ ጋር ከፍተኛ የሆነ ውጊያዎችን አድርጓል። በዚህም 2 ቀን ያህል በተደረገው ውጊያ ጠላት ከፍተኛ የሆነ ሰብአዊና ቁሳዊ ጥቃት እንደደረሰበት ተገልጿል። እንግዲህ የአገዛዙ ግራ ጎን ፍላጭ የሆነው የኦሮሚያ ልዩ ኃይል የመከላከያ ዩኒፎርም በማልበስ ከፋሽስቱ መንግስት ሰራዊት ጋር በመሆን የንጹሃንን ንብረት በማቃጠል በመዝረፍ ይባስ ብሎም በአካባቢው የሚኖሩትን ማህበረሰብ በማፈን ሰውረዋል ሲሉ መረጃዎች ከሰም ሚዲያም ከስፍራው ለማረጋገጥ ችሏል። በዚህ ጉዳይ ላይ ሰፋ ያለ ማብራሪያ ሊሰጡን በከሰም ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ ወርቁ ቀጥታ በስልክ መስመር ላይ ይገኛሉ። ፋኖ ወርቁ ያሉትን መረጃዎች እንድታደርሰን በቅድሚያም ፈቃደኛ ስለሆንክ በጣም እናመሰግናለን። መቀጠል ትችላለህ። እሺ አመሰግናለሁ። ወርቁ ደርቤ እባላለሁ። የከሰም ክፍለ ጦር የህዝብ ግንኙነት ኃላፊ ነኝ። በከሰም ክፍለ ጦር በነበልባል ብርጌድ ከ18 እስከ 19 ለ2 ቀን የፈጀ ውጊያ ተካሂዷል። በዚህ መሰረት የነበልባል ብርጌድ ሰራዊት ከጠላት ጋር በተለያዩ ግንባሮች ውጊያ ሲያደርግ ቆይቷል። እንግዲህ በእነኚህ ግንባሮች የአገዛዙን ሰራዊትና የኦሮሚያን ልዩ ኃይል ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገድ የቻለበት ሁኔታ አለ። እንግዲህ የአገዛዙ ስርዓት የኦሮሚያ ልዩ ኃይልን የመከላከያ ልብስ በማልበስ ወደ ምንጃር ሸንኮራ አካባቢ በማስገባት በማህበረሰቡ ላይ ሰፊ ወረራ እየፈጸመ ይገኛል። በዚህ ወረራ ምክንያትም የነበልባል ብርጌድ አጠቃላይ ሰራዊት ለ2 ቀን ከፍተኛ ውጊያ በማድረግ የአገዛዙን የወንበር ጠባቂዎች ግማሹን ሙት ግማሹን ቁስለኛ አድርጎ በግንባሮቹ ከፍተኛ የሆነ ውጤት ማስመዝገብ የቻለበት ሁኔታ ተፈጥሯል። ከዚህ ጋር በተያያዘ በዚህ የተናደደው ወይም የተበሳጨው የብልጽግና ወንበር አስጠባቂ ሰራዊት የተለያዩ ጉዳቶች በአካባቢው ማህበረሰብ ላይ ማድረስ ችሏል። በዚህ መሰረት በሳማ ቀበሌ ቀቦ አካባቢ በግምት 15,000 ሄክታር የሚሆን የመስኖ ልማት ያለሙ አርሶ አደሮችን 2 አርሶ አደሮችን ገሏል። ከ150 በላይ የሚሆኑ የአካባቢው ነዋሪዎችን ደግሞ አፍኖ ወደ ኦሮሚያ ክልል ወስዷል። እዛው መስኖው ውሃ እንዲደርቅ አድርጓል ማለት ነው። በዚሁ በሌላ ቀበሌ ደግሞ በውርጌቻ ቀበሌ ላይ በግምት ከ5,000 ሄክታር እስከ 10,000 ሄክታር የሚሆን ጥብቅ የተፈጥሮ ደን ሙሉ በሙሉ በእሳት አድርጎታል፣ ለኩሶታል ማለት ነው። ከዛ በዘለለ ማህበረሰቡን የመደብደብ፣ የማንገላታት፣ የመዝረፍ ስራ ቤት ለቤት እየገባ እየሰራ ነው። እንግዲህ ይህንን በጥልቀት በማየት በአካባቢው የሚገኙ የነበልባል ብርጌድ አመራሮች ለማህበረሰባችን ላይ ጉዳት ሳይደርስ ጠላትን ብቻ ጥሎ ለማጥቃት ሰፊ ስራ እየተሰራና ሰፊ ዝግጅት እያደረጉ ይገኛል። በአጠቃላይ በዚህ ባለፉት 2 ቀናት እነኚህ ተግባራት በከሰም ክፍለ ጦር በነበልባል ብርጌድ ተፈጻሚ ሆነዋል ማለት ነው።